ሳውዲ አረቢያ የምትገኙ እህት ወንድሞቼ ሞባይል ሲም ካርድን የተመለከተ ብዙ ጥያቄዎችን እየጠየቃችሁኝ ትገኛላችሁ። ከነዚህ ጥያቄዎች መካከል ለኢትዮጵያ መደዋወያ የሚሆን መጃን እንዴት ነው መሙላት የምንችለው? ኮዱ ስንት ነው? የትኛውን ብንሞላ ነው የተሻለ የሚሆነው? የሚሉትና የመሳሰሉትን ጥያቄዎችን እየጠየቃችሁን ትገኛላችሁ። ስለዚህ ለዚህ ጥያቄ መልስ የሚሆን ሁሉንም አብራርቼ አስረዳችኋለሁ። ለወር የሚሆን አለ፣ ለ15 ቀን የሚሆን አለ፣ ለሳምንት የሚሆን አለ። ስለዚህ እነዚህን እያንዳንዳቸው ኮዳቸውና ስንት ዳታ እንደሚሰጡ እያንዳንዳቸው እየሞላሁ አሳያችኋለሁ ማለት ነው። ቻናሉ ትምህርታዊ ቻናል ስለሆነ ሰብስክራይብ፣ ላይክ እና ኮሜንት እያደረጋችሁ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ለ1447ኛው የረመዳን ወር በሰላም አደረሳችሁ አደረሰን ብያለሁኝ። ረመዳን ሙባረክ። አሁን ቀጥታ ወደ ማሳየቱ ልግባ። በመጀመሪያ ደረጃ እንደነገርኳችሁ ለሳምንት የሚሆን አለ፣ ለወር የሚሆን አለ፣ ለ15 ቀን የሚሆን አለ። ስለዚህ እኔ ለወር የሚሆነውን ቀድሜ ላሳያችሁ። ለመሙላት የት ነው የምንገባው? እዚህ ሚሴጅ ውስጥ ነው የምንገባው። ሚሴጅ ውስጥ እዚች ጋር እንገባና ሚሴጅ ውስጥ እንግባ። ሚሴጅ ውስጥ ከገባን በኋላ ቀጥታ ኮዶቹን ለመሙላት የት ነው የምንሄደው? 1000 ወይም ደግሞ 1100 የሚለውን ለመሙላት ሁሉንም በ1100 ነው የምንሞላቸው። ስለዚህ እሱን ለመሙላት እዚች ጋር እንገባለን። እዚች ጋር እንገባለን። ስንገባ ከላይ እንድንጽፍ ይሰጠናል። ስለዚህ 1100 ከላይ እንጽፋለን። ከታች ኮዱን እንጽፋለን ማለት ነው። የምኑን ኮድ እኔ አሁን ቀድሜ ማሳያችሁ ለአንድ ወር የሚሆን ነው። ስለዚህ አንድ ወር የሚሆነው ካርድ ስንት ነው? ወደ ኢትዮጵያ ለመደዋወል ቮይስ ኤንድ ዳታ በንድል ነው የሚሰጣችሁ። ስለዚህ እሱን ለማግኘት የ115ቱን ካርድ ትገዛላችሁ። የ115ቱን ካርድ ከገዛችሁ 15ቱን ባት ያነሳዋል ማለት ነው። ስለዚህ 100 ይቀራል። 100 ካላችሁ 100 ሪያል ካላችሁ ስልካችሁ ላይ ከላይ 1100 ወይም ደግሞ 1100 ከላይ ትጽፉና ከታች 1996 ብላችሁ ከዛ እዚህ ጋር ሴንድ ትሉታላችሁ ወይም ትልኩታላችሁ ማለት ነው። ስትልኩት ቀጥታ የሚሰጣችሁ ጥቅም ምንድነው? በ100 ሪያል የሚሰጣችሁ ጥቅም ምንድነው? 1000 ደቂቃዎች ይሰጣችኋል። እንዲሁም ደግሞ 30 ጂቢ ዳታ ይሰጣችኋል ማለት ነው። ስለዚህ ይሄ ለአንድ ወር ነው የሚሆናችሁ ማለት ነው። እኔ ከተጠቀምኳቸው አንፃር እንደውም በጣም ተመራጩ ይሄ ነው ብዬ ነው ማስበው። ምክንያቱም 1000 ደቂቃ ማለት አገር ቤት ደውላችሁ እንደልባችሁ ታወሩበታላችሁ። ስለዚህ ይሄ ከሁሉም የተሻለ ነው ማለት ነው። አንደኛችሁን የ115ቱን ካርድ ገዝታችሁ ይሄ ብትሞሉት 30 ጂቢ እና 1000 ደቂቃ ታገኛላችሁ ማለት ነው ለአንድ ወር ያህል። ቀጥሎ ደግሞ ወዴት ነው የምንሄደው? ቀጥሎ ወደ ለ15 ቀን የሚሆነንን ማለት ነው። ለ15 ቀን የሚሆነንን ለመሙላት ከላይ 1100 እንጽፋለን። ያው ሁሉ ኮዶች በ1100 ነው የምንልካቸው። ከታች ደግሞ ኮዶቹ ይለያያሉ እንደ ብራቸው እንደ ሪያሉ መጠን። አሁን ለ15 ቀን የሚሆነው 57 ከ50 ነው የምትገዙት ካርዱ። 57 ከ50 ትገዙትና 7 ከ50ውን ባት ያነሳዋል። 50 ሪያል ይቀራችኋል ማለት ነው። ስለዚህ 50 ሪያል ካላችሁ ከላይ 1100 ከታች ደግሞ ከታች ኮዱ 1994 ብላችሁ ሴንድ ትሉታላችሁ። ከዛን የሚሰጣችሁ ጥቅም ምንድነው? በ50 ሪያል የሚሰጣችሁ ጥቅም ምንድነው? 120 ደቂቃ
የመደዋወያ ደቂቃ ይሰጣችኋል። እንዲሁም ደግሞ 10 ጂቢ ዳታ ይሰጣችኋል ማለት ነው። ይሄም ጥሩ ነው፣ ግን ከመቶ ሪያሉ አንጻር ሲወዳደር 1000 ነው የሚሰጣችሁ የመቶ ከሆነ፣ የ50 ከሆነ ደግሞ 120 ነው ማለት ነው። ከዛ አንጻር ሲወዳደር ይሄ በጣም ዝቅተኛ ነው ማለት ነው። ለዛ ነው ቅድም የ1000ን ብትሞሉ ይሻላል ያልኩት ማለት ነው። ስለዚህ 120 ደቂቃና 10 ጂቢ ይሰጣችኋል ማለት ነው በ50 ሪያል። እኔ አሁን ሁሉንም ኮዶች ልኬ ስለማያዋጣኝ ነው ሳልክ ማሳያችሁ ማለት ነው። ስለዚህ አሁን ቀጣይ ደግሞ ወዴት እንሄድ? ለሳምንት የሚሆናችሁን ከፈለጋችሁ ለሳምንት የሚሆኑ 2 ኮዶች አሉኝ። 2 ኮዶችን መጠቀም ትችላላችሁ ማለት ነው። ለሳምንት የሚሆነን የ28 ከ50 ካርድ ትገዙና ከዛን 3 ከ50ውን ባት ያነሳዋል። 3 ከ50ውን ባት ሲያነሳው 28 ይቀራል። ስለዚህ በ28 ሪያል ከላይ 1100 ትጽፉና ከታች ምን ብላችሁ ትጽፋላችሁ? 1992 ብላችሁ ትጽፋላችሁ። ከዛን ሴንድ ስትሉት ስንት ደቂቃ ይሰጣችኋል? በ28ቱ ሪያል ስንት ደቂቃ ይሰጣችኋል ማለት ነው? 60 ደቂቃ የመደዋወያ ደቂቃ ይሰጣችሁና ዳታው ደግሞ 3 ጂቢ ዳታ ይሰጣችኋል ማለት ነው። ይሄ ለሳምንት የሚሆን ነው ማለት ነው። ለሳምንት ብቻ የሚሆን ነው። ያው ካልተጠቀማችሁበት ኤክስፓየርድ ይሆናል ማለት ነው እስከ ሳምንት ድረስ። ሌላ 2 ኮድ ነው ያለው ብያችኋለሁ። አሁንም ለሳምንት የሚሆን ሌላኛው ኮድ የ23 ሪያል ካርድ ትገዙና 3ቱን ባት ያነሳዋል። 20 ሪያል ይቀራል ማለት ነው። ስለዚህ 20 ሪያል ከቀራችሁ 20 ሪያል ካላችሁ ማለት ነው በአጠቃላይ ስልካችሁ ላይ 20 ሪያል ካላችሁ 15 ብላችሁ ሴንድ ትሉታላችሁ። ከዛን ይሄን ስትልኩት የሚሰጣችሁ ጥቅም ምንድነው? ለምንድነው ለሳምንት የሚሆን ነው የሚሰጣችሁ ጥቅም ምንድነው? 17 ደቂቃ ይሰጣችኋል። ዳታ የለውም፣ ደቂቃው ግን 17 ደቂቃ ነው ማለት ነው። ስለዚህ እነዚህን ጥቅሞች ታገኛላችሁ ማለት ነው። ኮዶቹን በትክክል መላካችሁን እርግጠኛ ሆኑ። ስለዚህ እነዚህን ኮዶች እንደዚህ በአግባቡ ከሞላችሁ ታገኛላችሁ ማለት ነው። ሌላም ለዕለታው የሚሆን አለ። ከፈለጋችሁ ቪዲዮ ሰራላችኋለሁ፣ ቪዲዮ እንዳይረዝም ለዕለታው የሚሆኑ አሉ። ግን እነዚህን ኮዶች ስትጠቀሙ ሌላ መሰጣችሁ መረጃ ምንድነው? እነዚህ ኮዶች ስትጠቀሙ እዚህ ጋር ሞባይል ይታያችኋል። ሞባይል አፕሊኬሽን ብታወርዱ በጣም ጥሩ ነው። እዚህ ጋር ሞባይል አፕሊኬሽን አለኝ። እቺን ሞባይል አፕሊኬሽኗን ካወረዳችሁ ማለት ነው በየጊዜው የሚመጡ አዳዲስ መረጃዎችን ታገኙበታላችሁ። አዳዲስ ማለት ውስጡ ላይ እንደዚህ ስትገቡ አፕሊኬሽኑን አውርዳችሁ ስትገቡ እዚህ ጋር የተለያዩ እንትኖች አሉ። ስቶር ውስጥ ትገባላችሁ። ስቶር ውስጥ ስትገቡ ምንድነው የሚያሳያችሁ? እዚህ ጋር በየጊዜው የሚለቀቁ አዳዲስ ፕላኖች አሉ። እነሱን ከነሱ እንትን እያላችሁ መጠቀም ትችላላችሁ ማለት ነው። ለማንኛውም ቮይስ ኤንድ ኢንተርኔት አለ። ለሁሉም አይነት ነው በየጊዜው የሚለቀቀው ማለት ነው። ስለዚህ ይሄንን አፕሊኬሽን ካወረዳችሁ በኋላ ትገቡና አሁን ለሀገር ውስጥ ከሆነ እዚህ ጋር ኢንተርናሽናል በንድል የሚለው ጋር ይታያችኋል። እዚህ ጋር ኢንተርናሽናል በንድል የሚለው ጋር ትገባላችሁ ማለት ነው። እዚህ ጋር ኢንተርናሽናል በንድል ጋር ስትገቡ በየጊዜው የሚለቀቁ ቅናሾች አሉ። ስለዚህ እነሱን አይታችሁ ሰብስክራይብ ለማድረግ ያመቻችኋል ማለት ነው። ስለዚህ አፕሊኬሽን በጣም ጠቃሚ ነው። የምትፈልጉትን እዚህ ጋር እየመጣችሁ ሰብስክራይብ ማድረግ ትችላላችሁ ማለት ነው። ስለዚህ
ማንኛውም ስለ ሞባይል ሲም ካርድ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ እመልስላችኋለሁ። እንዲሁም ደግሞ ስለ ኤሲቲሲ እና ስለ ዜን ሲም ካርዶችም ጥያቄ ካላችሁ ጠይቁኝ እመልስላችኋለሁ። ስለ ሞባይል የሰራኋቸው ከዚህ በፊት ብዙ ቪዲዮዎች ስላሉ እነሱን እዚች ጋር ሰጀስት ታደርጋችኋለሁ። ተመልከቱት። እኔ ልሰናበታችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።